አንድነታችንን ከምናስቀጥልበት አንዱ ደግሞ መተሳሰብ ይባላል። ሰው የማይተሳሰብ ከሆነ አንድነቱን ማስቀጠል አይችልም። በባልና ሚስት መካከል ትልቁ ቁልፍ ነገር ቢኖር አንድነታቸውን ለማስቀጠል መተሳሰባቸው ግድ ይላቸዋል። አንዳችን ስለአንዳችን የምናስብ ከሆነ ባል ስለሚስቱ የሚያስብላት ከሆነ ሚስት ለባሏ መልካም ነገሩን የምታስብለት ከሆነ አንድነታቸውን ማስቀጠል ይችላሉ። መተሳሰብ የማይችሉ ከሆነ ፍቅር የላቸውም ማለት ነው። ፍቅር ሲኖር ሰው ይተሳሰባል። መተሳሰብ በራሱ ፍቅርን ይፈልጋል። ፍቅር በሌለበት መተሳሰብ አይቻልም። መተሳሰብ የሚችሉ ባልና ሚስቶች የትዳራቸውን ረጅም ዘመን አብረው በደስታና በፍቅር ይኖራሉ። የማይተሳሰሩ ባልና ሚስቶች ግን ሁል ጊዜ ቤታቸው ደስታ የለውም፣ ጭቅጭቅና ሰላም የላቸውም። በዚህ ምክንያት ኢኮኖሚያቸው፣ ኑሯቸው፣ ሰላማቸው፣ አገልግሎታቸው፣ አምልኳቸው፣ ከእግዚአብሔር ጋር ያለው ህብረታቸው ይበላሽባቸዋል። እርስ በርስ ግን አንዳችን ለአንዳችን ስንተሳሰብ፣ አንዳችን ለአንዳችን መልካም ሀሳብ ስናስብ እግዚአብሔርም ይባርከናል በዛው ልክ። ምክንያቱም እግዚአብሔር የውስጣችንን ነገር የሚፈልገው ጤናማ ማንነት፣ ጤናማ ስሜት የሚኖረን መልካም ነገር አንዳችን ለአንዳችን ማሰብ ስንችል ብቻ ነው። ስንተሳሰብ አንዳችን ለአንዳችን አንዳችን ለአንዳችን ዋርካ እንሆናለን፣ መጠለያ እንሆናለን ማለት ነው። መጠለያ ደግሞ ሲኖር ኑሮ ይቀጥላል ማለት ነው። ቤት ከምንም በላይ እንደሚያስፈልገን ሁሉ መተሳሰብ ልክ እንደ ቤት ያስፈልገናል። ተባረኩ።